ለተልእኮ ሚስጥር ሲፋጠኑ የካህናት እግር ሲደማ ማየት ያማል እና እኛ ኦርቶዶክሳውያን ወንድሞቼ እህቶቼ የሚካኤል ወዳጅ ወላታው ያለባችሁ እና የሚካኤልን በር እናስከፍት። ውድ ኦርቶዶክሳውያን በመላው ዓለም ያላችሁ ይህ የተዘጋው የግለሰብ በር አይደለም፣ የመላኩ የቅዱስ ሚካኤልና የቅድስት ኪዳነ ምሕረት ቤተክርስቲያን በር ነው። እነሆ በሰንሰለት ታስሮ በቁልፍ ተቆልፏል። በዕዳ ምክንያት የተቻላችሁን በመርዳት በቅዱስ ሚካኤል ስም አግዙን። የቅዱስ ሚካኤል በር አስከፍቱልን። ውድ የቅዱስ ሚካኤል ወዳጆች በሀገር ውስጥና በሀገር ውጭ ያላችሁ ይህ መልእክት የሚደርሳችሁ ከቻላችሁ ይህን ቪዲዮ ለ50 ሰው ሼር፣ ኮፒ ሊንክ፣ ዱት፣ ሪፖስት እያደረጋችሁ ቅዱስ ሚካኤል የዋለላችሁን ውለታ እንድታሳዩ በትህትና ጠይቃችኋለሁ። የቅዱስ ሚካኤል ደጅ ተዘግቶባቸው ካህናትና ዲያቆናት ይኸው ለማገልገል በር አጥተው ደጅ ላይ ቆመዋል። እባካችሁ ሰንሰለትን የሚፈታ የጴጥሮስና የሲላስን ሰንሰለት የፈታ ታላቁ መልአክ ቅዱስ ሚካኤል ዛሬ ወደ ቤተ መቅደሱ ገብተው ካህናቱ እንዳያገለግሉ ደጁ በሰንሰለት ተዘግቶባቸዋል። እባካችሁ በህብረት አንድ ሆነን በሰንሰለት የተዘጋውን የቅዱስ ሚካኤልን ደጅ እናስከፍት። የቅዱስ ሚካኤል በር ተዘግቶ ይኸው በሩ ላይ ነው ያለነው። እባካችሁ አስከፍቱልን፣ በእግዚአብሔር ስም ጠይቃችኋለን። ቦታው የካ አባዶ G7 ተብሎ የሚጠራው መብረቁ ቅዱስ ሚካኤል ይባላል። እኔ ዛሬ ያየሁትን እውነት ለማመን ይከብዳል። አባቶቻችን ለተልእኮ ሚስጥር ሲፋጠኑ በዚህ ደረጃ ላይ በተራራ እየወደቁ የደሙም አሉና አባቶችን እናድንላለው ነበር አጥር ላይ የተንጠለጠሉ እንደዚህ ለተልእኮ ሚስጥር ሲፋጠኑ ካህናት እግር ሲደማ ማየት ያማል እና እኛ ኦርቶዶክሳውያን ወንድሞቼ እህቶቼ የሚካኤል ወዳጅ ወላታው ያለባችሁ እና የሚካኤልን በር እናስከፍት እላለሁ። አብደገና ወፃን ዘለኹና ሚካኤል ደገፍቲ ሚካኤል ደግ ስለተዓጸበ አክፍቱልና። የቻላችሁ እርዱ፣ ያልቻላችሁ ይሄንን ቪዲዮ ለሁሉም እንዲዳረስ አድርጉልን። ቪዲዮን ኩን ሮሽን ቀቀቡ ሼር፣ ኮፒ ሊንክ፣ ዱት፣ ሪፖስት አይሳቲ ነሞተ ብራን ጋ ወሬን ኦልማን ቁልቁሉ ሚካኤል ሲኒረጅርሞ ዋን ሁምኒ ኬሰን ደንደው ገርጋሮዳን መነ ክርስቲያና ከና ሀበንሲስ መስቀሉን ይዘን ደጅ ላይ ቆመናል። እባካችሁ ይህን ቪዲዮ የደረሳችሁ በሩን አስከፍቱልን። በዕዳ ምክንያት የተዘጋብንን በታችኛው በር ተዘግቶባቸው በአጥር ነው እየገቡ ያሉት። ይሄ የማይሆን ነገር ነው። ስለዚህ እባካችሁና እንድረስ ለሚካኤል እላለሁ።